ቀነኒ ከመጀመሪያው ጀምሮ እስከ መጨረሻው ስቃይ ውስጥ ሆና ማለት አብረው መኖር ጀምሮ በ11ኛው ቀን ራሱ እየተደበደበች እንደነበር ወንድሟ ያውቃል። ሙሉ ያላትን ነገር ወንድሟ ያውቃል። እኔ የፈለገ ወንድሜን አትናገርብኝ ብለው መጀመሪያ ቀን ስደበደብ ዝም ሊል ይችላል። ቀጥሎ ያሉትንም ዝም ሊል ይችላል። ሽጉጥ ተደቅኖብኝ ግን ዝም የሚል ወንድም የለኝም። እኔ አላወራም ቢባል ሄዶ ለእናቱ ይናገራል። እህቴ እንደዚህ አይነት ነገር ውስጥ ነው ያለችው፣ ሽጉጥ ተደቅኖባት ነበረ ብሎ ያወራል። ወይስ ቤተሰቧ ዝናና ስማቸውን ነው የሚፈልጉት? እኔ እንደዛ ነው የገባኝ። እንግዲህ ማለቴ ይቺ ልጅ እዚህ ህይወት ውስጥ እንድትቆይም እንድትወጣም አንድ ፑሽ ሊያረጋት የሚችለው ቤተሰብና ቤተሰብ ብቻ ነው። እዚህ ጋር አብሯትም እየኖረችው ያለችው ሰውዬ ለፍቅር ብላ ስትረገጥ ሆዷንና ልቧን ተረግጣ መውለድ እስከማትችል ድረስ ደርሳ አብሯ የምትኖረው ሰውዬ እንድትሞት ነው የገፋፋት። ላርጎ በምትጠጣበት ሰዓት አንስቶ ሐኪም ቤት እንደመውሰድ። እሱ ግን ምን አደረገ? ሌላ ክፍል ውስጥ ገባና ተመልሶ እኔ እንዲሁም ነገ እንለያይ አባትሽን እንጠራና፣ ይሄ ሙቺ እንደማለት ነው። በቃ ባትገፈትራትም ገፍትራሃታል ኦልሬዲ። ግዴታ እንደዚህ ፑሽ ማድረግ አይጠበቅብህም። ያቺ ልጅ ህይወቷን ልታቆይ የምትችለው ተስፋ የሚሰጥ ቤተሰብ ቢኖራት ነበረ። አይዞሽ በቃ ችግር የለውም የሚላት ቤተሰብ ቢኖራት ነበረ። ከፊትም ከኋላም ጨልሞባት ሊሆን ይችላል እኮ። እዚህ ጋር እንደዚህ የሚያሰቃያት ባል ነው ያላት። አለፍ ሲል ደግሞ ቤተሰቧ እዚህ ነገር ውስጥ እንድትቆይ ይፈልግ ይሆናል። ዝናውን ስማቸውን ይፈልጉ ይሆናል። ቻዩ ተብላም ሊሆን ይችላል። የተጫማቸውን ጫማ ምቾቱንም ህመሙንም የምታውቀው እሷ ብቻ ናት። ሌሎቹ ግን ውበቱን ብቻ አይቶ ነው መቆየት እንዳለባት የሚነግሯት። እና የዚች ልጅ መሞት ላይ ቤተሰብ ምን አይነት ሚና ተጫውተው ነበረ? ዛሬ ወጥተው እናውቃለን እንደዚህ ነበር ማለቱ ካለፈች በኋላ ሚኒንግለስ ነው ለኔ። ወንድምየዋ ይሄን ሁሉ ጊዜ ዝም ብለው እንዴት ነው ዛሬ ወጥተህ እንደዚህ የምትለው? ማለቴ ብዙ ጥያቄዎች እኮ ሲጠይቅ ነበር እኮ ህዝብ። ያ ፎቶ ሲወጣ ይሄ እንዴት ነው ህዝብ ሲጨነቅ ነበር እኮ። እንዴት ነው የዛኔ ወጥተህ እንደዚህ ነው ብለህ እንዳወራኸው ማውራት ትችል ነበረ። ሜቢ የዛኔ ከእስር ቤት ሳይወጣ ብዙ ነገር ሊፈጠር ይችላል። አሁንም መታሰር አለበት። እኔ መታሰር የለበትም አይደለም፣ የማንም ሳይድም አይደለም። ግን እዚህ ጋር የታዘብኩትን ነገር ነው ያወራሁት። ያልተጣራ ነገር ደግሞ ምን እንዳለ ታውቃላችሁ? አጠገቤ ተኝታ ውሎ እንዴት ነበረ ስላት፣ አንተ እኔን የማመን ችግር አለብህ አለችኝ። ከዛ ተነስታ ሄደች። ኧረ እባክህ እኔን የማመን ችግር አለብህ አለች። ከዛ ተነስታ ሄደች። ከዚህ በፊት ስለምትጨቃጨቁ ነዋ፣ ስለምትደበድባት ነዋ እሷን በማመን ዙሪያ። ባይሆንማ ኖሮ ተነስታ አትሸሽህም ነበረ። ንዝንዙን ጀመረ ብላ ጥላህ አትነሳም ነበረ። ህይወቷን ለማጥፋት አትወስንም ነበረ። ከዛ በፊት ምንድን ነው መሀል ላይ ያለው ንግግራችሁ ምንድን ነው? ከዛ በፊትስ ምን ነበረ? ጭቅጭቅ የለንም እንዋደዳለን ምናምን ይላል እዚህ ወጥቶ ማለት ነው ተቅለስልሶ። ሰው እኔ እንጃ ሰው የሰው ህይወት ጠፍቶ ሊያውም የሚስት አብረሃት አንድ አንሶላ የምትጋፈፋዋ ሚስት ህይወት አልፎ አንተ ሰው የሚሰጥህ አመለካከት ጨንቆ ወጥተህ መግለጫ ሰጠህ። ምክንያቱም አሁን እንደፈለገው መንቀሳቀስ አይችልም። መንግስት ቢተው ግለሰብ አይተውም። እንግዲህ ምን ያህል ህዝቡ ጨጓራው እንዳረረ ማንም ያውቀዋል። ይሄ ነገር ስላስፈራው ብቻ ወጥቶ ራሱ ላይ መሰከረ። ልጁ ራሱ እኔ ምን ማለት እንዳለብኝ ሁላ አላውቅም። ይሄ ልጅ መጠየቅ ባለበት መንገድ መጠየቅ አለበት። ምንም ሳይቆስል ምን ሳይል ምክንያቱም ህግ ቢተው ግለሰብ አይተው ለሴፍቲው ተጨንቆ የህግ አካል ይሄንን ልጅ መጠየቅ መቻል አለበት። ምክንያቱም የሴት ልጅ ህይወት ነው እጁ ላይ ያለፈው። ይሄንን በራሱ መስክሯል ወጥቶ። እኔ መናገር አይጠበቅብኝም። ኢንተርቪውን ለጥፌው ነበረ አንስተውብኝ ነው ቲክቶክ። ሰው ሴቶች የማንም እገዛ ያስፈልጋችሁ። ያላችሁበት ሁኔታ ያላችሁበት ህይወት የሚያሰጋችሁ ከሆነ አደጋ ላይ የሚጥላችሁ ከሆነ ራን በቃ ያለ ወንድ መኖር ይቻላል እኮ። ነገ ሌላ ቀን ነው። እግዚአብሔር ላንቺ ያለው ይሰጥሻል። በቃ ላንቺ ያለው እንጀራ ሻግቶ ነው የሚቀረው፣ ማንም አይበላው። ስለተፋታሽ ተፈላጊ አይደለም የሚሉ ነገሮች አይሰሩም።
ዲፔንደንት የሚሆነው በአንቺ ላይ ነው። ይሄ የአንቺ ጥንካሬ የአንቺ ቁርጠኝነት ወሳኞች ናቸው እንደዚህ አይነት ነገር ላይ። እንደው ባታገቢስ ጽድት ብለሽ አትኖሪም እንደ አንቺ ለራስሽ? ሰላም እኮ ነው ሰላም። በቃ ሪስፖንሲብል የለብሽም። እንዲሁም ለራስሽ ራስሽን ትሪት እያደረግሽ ቴክ ኬር እያደረግሽ መኖር ትችላለሽ። እና ቤተሰብ የራሱን ስምና ዝናውን ብቻ ነው ማጣጣም የሚፈልገው። ኖርሽ፣ ጠቆርሽ፣ በለጥሽ፣ ከሳሽ ደንታው አይደለም ማለት ነው። ስለዚህ ወስኑ። እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ወስኑ። በቃ ነገ ሌላ ቀን ነው። ሌላ ምርጫዎች አሉሽ። እንደ ማንኛውም ሰው አምሮብሽ ዘንጠሽ ውብ ሆነሽ ነው መኖር ያለብሽ። ለሴት ልጅ የሚገባው ህይወት እንደዚህ አይነት ህይወት ነው። ወንዶች የሚጨቁኗቸው ጭቆናዎች አይደለም። በተፈጥሮ የምትሰቃዩት ስቃይ ይበቃችኋል። ስትወልዱ ያለው ስቃይ፣ ፔሬዳችሁ ሲመጣ የምትሰቃዩት ስቃይ፣ ሌሎች ስቃዮች ራሱ ይበቃችኋል። በተፈጥሮ ራሱ ያለሽ ስቃይ በቂ ነው። ሌላ አድ የሚደረግልሽ ስቃይ አያስፈልግሽም ማለት ነው። እና እኔ እዚህ ጋር የታዘብኩት ቤተሰቡ ምን ያህል ደካማ ቤተሰብ እንደሆነ ነው። ሊሆን ይችላል በሚለው ነው ይሄንን ሁሉ ነገር ያልኩት። ገርሞኝ ነው። የሁለቱንም ኢንተርቪው ሰምቻለሁ። የኢንተርቪው ላለው ሁለቱም ያወሩትን የአንዱ አለምንም ሰምቻለሁ፣ የወንድምየውንም እና ዱጋ ጅሩ ዱባቴ ሶረቲን jechuudha waan jiru dubbatteedha. Dhugaa dubbachuu fi erga waraabessi darbee sareen duttee jedha Oromoon keenya gaafamummaa kun. Erga wanni hundi darbee har'a jarri kun immoo iccitii miciyoo tanaa gadi baasaa jiru. Iccitii miciyoon tuni duraan akkana taatee akkana jedhanii iccitii qananii gadi buuraa jiru jechuudha. Amma sa'aatii kanatti wanti darbee hoo jedhamu gaafa san yeroo duraa sanitti maaltu akka ta'aa jiru maaltu akkasuma immoo ragaalee ishee akkasuma obboleessa ishee hangam akka jabaatullee hangam akka gara jabtu silaa akka kana hundayyuu ta'an hin beeka. Akkamitti maatiin ishee ushidhanii silaa hanga kana hundayyuu akka cinqatii kana hunda keessa jirtu osoo beekanu akkasuma yeroo hollolanis bira hin jira, yeroo akkas ta'us bira hin jira, akkana ta'ee jedhee qawween tokkofamee maaliin tokkofame kan jedhu kana yeroo sanii eecha dhaqan yeroo san miciyyoo teenya lakki jedhanii maal fudhanne har'a immoo bakka amma wanni hundi dhumateetti seerri dhume fixee akkasuma abbaan gadaa fixetti immoo har'a aaddisii godhanii gadi baasanii jechuudha. Ofumaaf ragaa ofirratti ba'an dhugaa dubbachuuf jechuudha. Isaan iyyuu kan tokkoffaa wannaa guddaa qabu, rakkina guddaa kan qabu maatiidha miciyyoo kanarratti jechuudha. Yoo inni erga badaa ta'e inni iyyuu itti himee jira. Isaanis deebisanii yeroo kana obboleessi argee akkamitti callisa. Yoo obboleetti hiyaan har'a obboleessi namni tokko yoo abbaan obboleettiiti yaa akkas godhan callisee laala akkas callisee laala hin dubbatu. Maaliif hin dubbanne hanarra bahee akkana jedhee himu kana jechuudha. Tokkoffaa irratti kan isaanuma kan balleessaa qabu jechuudha. Maaliif yeroo sanii inni illee itti bee jira har'a miciyyoo kuni fudhachuu danda'anii gisuma san jira ilmootii hoo jedhan ofumaan jalaa fudhachuu danda'an gisee sanuu jechuudha. Garuu bakka darbe kanatti bakka wanni hundi dhumatee isheenis iddoo ishee dhaxxisanitti nagaan haa boqattu jennaan isaan immoo kaasanii waan kana kaasuu dhaqanii akka haarawaatti akka nama reeffe waasan ta'aa jirutti jechuudha. Naa kanaaf immoo waaqayyoon lubbuu ishee haa maaru ishee kan boqattee fi yoo amma wanni godhamu araarri qofti bu'uudha. Wanni biraa wanti godhamu hin jiru jechuudha. Mucayyoon kun deebi'uu hin dandeessu. Mucaan kunis baay'ee gaddee jira. Kan jidduu isaanii lamaan jiru isaanii fi waaqayyo qofatu beeka malee namni biroo beekuu hin danda'u. Akka amma mucaan haasa'u kanatti yeroo silaa erga beekee maaliif mucayyoo keenya akkana gooti maaliif balleessaa akkanaa irra gotti raawwatte jedhee silaa hookin obboleettii ofii fudhachuu qabasi irra loluu qabasi jechuudha. Garuu immoo erga bakka wanni hundi darbee reefu dubbatamaa jira jechuudha. Abbaanis reefitti dhagahame obboleewwanis reefitti dhagahame jechuudha. Bakka wanni hundi darbeetti jechuudha. Innaa kanaaf immoo wanti darbe amma nageenya qofa kan barbaachisu nageenya buusaa wanni godhamu hin jiru nageenya qofa buusaa bakka. Isheenis nagaa naa boqattu du'a ishee maaliidhaaf olii gadi suuraa isheetii fi du'a ishee maaliif olii gadi harkifamu. Maaliif maqaan ishee akkuma bakkuma hundatti yaamamaa deemu. Ishees nagaa naa boqattu. Mucaan kunis immoo namatti makamee jiraachuu qaba. Erga namni lubbuun jiraata jechuudha sii galee. Moo mucaan harkaan irraa qulqulluudha jedhamee poolisiin baase hakiim beetiin baase isaan qofatu baasuu dide jechuudha. Kanaaf
namni sun isaan lamaan jidduu wanti jiru saalaa beekan malee waa namni biroo beekuu hin danda'u. Kanaaf Waaqayyo araara isaa haa buusus jedha. Kan balleessaa qabu immoo an akka kootitti warruma Qananiitiitu balleessaa qabaa jechuudha.